አብርሽ አሁን ለደረሰበት ተጠያቂዎች እናንተ ናችሁ። በፍቅር ማላገኘው በጸብ አገኛለሁ አስመስላችሁት። በእግዚአብሔር ማላገኘው በሰይጣን አገኘዋለሁ እያደረጋችሁ ነው። ይኸውላችሁ በሰይጣን የሚገኝ ዘላቂነት የለውም። በእግዚአብሔር የሚገኝ የተሻለ ነው። እንደዚህ አፍነሽ አስቀምጠሽው የሆነ የሚጎበኛ አንበሳ አስመሰልሽው እኮ እንዴ። አብርሽ ማናገር ሲፈልጉ ትኬት እየቆረጡ እየገቡ እንዲጎበኙት እያደረግሽ እኮ ነው። ምን ሆና ነው እሱ ደህና እንደሆነ አሁንም እያስመሰለች ያለችው ሩታ ራሱ። ሰላም ሰላም፣ ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው። ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ፈልጎት ከሆነ እሱም ብቻ ሳይሆን ሀብሉን ካደረገ በኋላ ነው ነገሮች በጣም እየተቀያየሩ ያሉት። እኔ ይህንን ሀብል ያደረግኩበት የራሴ ምክንያት አለኝ፣ የራሴ ትርጉም አለኝ። ገባ? በቃ ስጦታን ያደረግኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደለ እንዴ? ምን ችግር አለው? ስለዛ እኔ ደግሞ አይምሮ የነጻ የሚሆነ ይህን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይኔ በግድ ላውልቅልህ? ምን ያልፈልግ እናውልቅለት እኛ ዴቭ ይኸውልህ ሁሉ እንድታወጣልኝ ነው የምፈልገው። አንተ አታውልቅልኝ። አልፈልግም። እኔ አላውልቅም። ሲጀመር እኔ ሀብሉን እንዲያው እኔ አላውልቅም። ሀብሉን ተበጥስታላችሁ። አላውልቅም። አብርሃም አንድ ያውልቀው ነው ወደ ቀልብ ትመለሳለህ። አንድ ያውልቀው አላውልቅም። ይቅር ነው ወደ ቀልብ ትመለሳለህ። አንድ ያውልቀው አላውልቅም። ይቅርታ ዴቭ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ እንዴ? አላውቅ እንዳለ ነው ያያያችሁ ነው አይደል? አንቺ ጀምር ነው ልቀቂ ነው አሁን ሌላ ነገሮች መግባት ካልፈለግሽ ስነ ስርዓት ነው አለበለዚያ ሲጀመር እንግዲህ የተፈጠረውን ነገር በደንብ አይታችኋል። አብርሽም ከአንገቱ ላይ ያ ሀብል እንዲወልቅ በፍጹም አልፈለገም። እንግዲህ ሩታም ኤፋም እንደዛ ነው እየፈለጉ ያለው፣ እንዳይወልቅ ነው የሚፈልጉት። ለምን እንደሆነ አልገባንም። አሁን ሁላችንም እንድንጠራጠራቸው ይሄ ነገር እውነት ነው ብለን እንድናስብና ለምን ይሄን እንዳደረጉ እኛንም ግራ እያጋቡን፣ በቃ ሆን ተብሎ ግራ እኛ እንድንጋባ ያደረጉት ይመስለኛል። ሲቀጥል ደግሞ በቃ ሁሉም ነገር በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው። አሁን አብርሽን በቃ ሙሉ በሙሉ እንደተፈራውም ወይም ደግሞ እንደፈራ ነው ቀን በቀን ይሄኛው ማንነቱ እየለመደው እየመጣ ይመስለኛል። እኔ አሁን በዚህ ስመለከተው ይሄ ማንነቱ የተመቸው ይመስለኛል። እንደምታዩት በቃ ምንም አይነት እነሱን አሁን ለምሳሌ ዛሬ ሀብሉን ለማውለቅ ነበር አይደለ ወንድሙ የመጣው፣ ነገር ግን በፍጹም ፈቃደኛ አልነበረም። በቃ እያንዳንዱን ነገር ለማድረግ ሲፈልግ ኤፍሬምንና ሩታን ነው የሚጠይቀው። እና ይሄ ነገር ከምን አንግል ነው? ምን እየተፈጠረ ነው? ምን እየተካሄደ ነው ሊያስብለን የሚችልበት ሁኔታ እየተፈጠረ ነው። እና ነገሮች ድብልቅልቃቸው ነው እየወጣ ያለው አሁን ላይ። በተለይ ደግሞ ዳኒ ባለፈው ዕለት አብርሽን ለምን ሊያግዝ እንደፈለገውላ ግራ እስከሚገባን ድረስ። ምክንያቱም ዳኒ ባለፈው ዕለት ከአብርሽ ጋር የነበረበት ቅራኔ ያለ፣ አሁን ደግሞ መልሶ አብርሽን ለማገዝ ነው የምፈልገው ያለው። ሲቀጥልም ደግሞ ቡዜ ሄደች ቤቱ አብርሽን ይሳሊዝ አልወጣም ማለች፣ ጥላ ወጣች። ዳኒም ደግሞ እንደዛ እየሆነ አብርሽ እያየ አብርሽን መተው፣ አብርሽም ደግሞ ያ ሀብል ከአንገቱ ላይ እንዳይወልቅ መፈለጉ አሁን ሁላችንንም ግራ እያጋባ ነው። ነገሩ ወደ እየሄደ እንደሆነ መገንዘብ እስከሚያቀተን ድረስ ማለት ነው። ወይ ደግሞ በቃ እንዴት ነው በቃ ይሄ በቃ ከጭቅጭቁም ካለው ነገርም ለመራቅ ብሎ የመረጠው ሁኔታ ቢሆንም፣ ነገር ግን ይሄ ነገር እስከ መቼ ነው ከዚህ ማንነት ጋር የተላመደ መጥቶ ይሄ ልጅ ነገ ጠዋት በዚህ ማንነት ውስጥ እንዳይቀር ነው ትልቁ ፍራቻ ማለት ነው። ስለዚህ አሁን እኔ እንዲሆን የምፈልገው የመጀመሪያው ነገር ምንድን ነው? ሙሉ በሙሉ በቃ ከዚህ ነገር እንዲወጡና አብርሽ እውነታውን ተናግሮ ሩታን ከመረጠም በቃ ሩታ መርጫለሁ ብሎ በግልጽ ለሄርሜላ ቁርጧን ቢነግራት የተሻለ ነው ብዬ ነው የማምነው። አሁን ሄርሜላ አብርሽ አልፈልገሽም ያለኝ የሆነ ነገር ስለተደረገበት የሆነ ነገር ስለሆነ ነው እንጂ በፍጹም ከራሱ ጋር ሆኖ አብርሽ እኔን አልፈልግሽም አይለኝም እያለች ነው። እና እኔ ግራ ነው እየገባኝ ያለው። ትልቅ ሰዎች ለምን ጣልቃ መግባት እንዳልፈለጉ አላውቅም። አሁን ቡዜም ገብታ ነበረ፣ ግን ቡዜም ራሷን ያወጣች ይመስለኛል ከዚህ ነገር ተመልሳ መጥታም ወይም ደግሞ ከሩታ ጋር ተነጋግራም ቢሆን ይህን ነገር ለአንዴና ለመጨረሻ ለማስወገድም ፍላጎት እያየሁባቸው አይደለም። እኔ ይሄ ነገር ወዴት እየሄደ ነው ብዬ በቃ ግራ እንድገባ ወይም ደግሞ ይሄ መተት ምናምን የተባለው ነገር እየተራዘመ እንዲመጣ የፈለጉ ይመስለኛል። እኔ በቃ አሁን ላይ ይሄ ከቁጥጥር ውጭ እየሆነ በጣም እያስጠላ ነው የመጣው። እና አሁን እኔ እንጃ በእነዚህ አሁን በተከታታይ የተለቀቁ ባለው ቪዲዮ
በቃ የትኛው ጋር እውነት አለ ብሎ ለመቀበል በጣም ግራ የሚያጋባ ነገር ነው የተከሰተ ያለው እና ነገር ግን አሁን እየሰማሁት እንዳለው ነገር ግን የሆነ በቃ ተንኮል ማለት በቅርቡ ሊፈነዳ የሚችል ኃይለኛ ቦምብ አለ። በቃ በቅርቡ ማለት ነው። ይሄንን ነገር ግን ከራሳቸው ብታዩት ይሻላል ብዬ ነው የማስበው። አሁን ይሄንን ነገር እኔ እንዲህ ብዬ መናገር አልፈልግም። በቃ እንዲህ አይነት ነገር ይፈጠራል ብዬ መናገር አልፈልግም። ነገር ግን አሁን ምን መሰላችሁ፣ አንዳንድ ጊዜ እንደዚህ አይነት ነገሮች ላይ ስታክ ባደረጋችሁ ቁጥር ወይም ደግሞ በቆያችሁ ቁጥር ነገሮች ወዳልታሰበው አቅጣጫ ነው የመጡ ያሉት። ምክንያቱም ሁሉም ሰው የመሰለውን እየተናገረ ነው የመጣው። በቃ አንዱ እዚህ ጋር መተት ነው ይላል፣ አንደኛው ደግሞ ሆም ብሎ ነው ይላል፣ አንደኛው ደግሞ ሄርሜላም ነች ይላል፣ ሩታ ነች ይላል፣ ኤፋ ነች ይላል። እና ይሄ ነገር ወዴት አቅጣጫ እያመራ እንደሆነ ግራ እየገባኝ ነው። ነገር ግን አሁን ከታማኝ ምንጮች እየደረሱኝ ያለው መረጃ ግን እጅግ በጣም የሚያስፈራ ነው፣ እውነት ለመናገር ማለት ነው። እኔ አሁን ይሄንን ነገር ለመናገር የምር ከነሱ የሆነ ቪዲዮ ነው የምጠብቀው። በቃ የሆነ ቪዲዮ ማለት ነው። አሁን አብርሽ ለምንድን ነው ግን በትክክል አሁን ማለት አንዳንድ ጊዜ እኮ የመምረጥ መብት አላችሁ፣ የመናገር መብት አላችሁ። በሆነ ሰው ፍልስፍና ውስጥ ወይም በሆነ ሰው ሀሳብ ውስጥ መቆየትን ለምን እንደፈለገ አላውቅም። አሁን እያንዳንዱ እንቅስቃሴውን ማድረግ የፈልገው መናገርም ሲፈልግ ሩታን እያስፈቀደ ነው የሚናገረው። በቃ እያንዳንዱ መሄድ ወዳለበት ቦታ ራሱ እንሂድ እንኳን ሲለው ዛሬ ዴቭ አይታችሁ ከሆነ ዞሮ ሩታን ነው የሚመለከተው። የሩታን ፍቃድና የሩታን ይሁንታ እየጠበቀ ነው። እና ይሄ ነገር አሁንም ጥሩ ነው ብዬ አላስብም። እኔ ነገ ጠዋት አብርሽ እየሄድክበትም ያለው መንገድ ከምን አንግል እንደሆነ ባይገባኝም አሁን ላይ ነገሮች የምር እየተወሳሰቡ የመጡ እየመሰለኝ ነው። ሩታም ይሄን ነገር እየለመደችውና አብርሽ ከእሷ ጋር እስከሆነ ድረስ አብርሽ በየትኛውም ሲቹዌሽን ውስጥ ቢገኝ ለእሷ ምንም ነው በቃ። እዚህ ጋር ደግሞ ሄርሜላ በዚህ በኩል ደግሞ ትመጣና አብርሽ በየትኛውም ሁኔታ ውስጥ በዚህ ሁኔታ ውስጥ የተገኘው ፈልጎ አይደለም፣ የሆነ ሰው የሆነ ነገር አድርጎበታል እና ይሄን ሀብል ሲያወልቅ ወደ ራሱ ይመለሳል የሚል ሀሳብ ነው ያላቸው እና አብርሽ ከራሱ ማንነት ወጥቶ ነው እንጂ በፍጹም እኔ ሊተውኝ አይችልም ብላ እያመነች ነው። አብርሽ ሄርሜላን የማይፈልጋት ከሆነ በቃ አይ ከዚህ በኋላ ከአንቺ ጋር ያለኝ ነገር ያብቃለት፣ ከዚህ በኋላ ከአንቺ ጋር መቀጠል አልፈልግም የሚል ከሆነ በቀጥታ እኮ ነው ማለት ለሄርሜላ በቀጥታ ቢነግራት የተሻለ ነው። አሁንም ጊዜ እየሰጠ በመጣ ቁጥር ልጅቷ ተስፋ እንድታደርግ እያደረገ ነው እና ሁሉም በቃ እያስጠሉ ነው አሁን። ምክንያቱም የሆነ የሰው ለሰው ድራማ አደረጉት እንዴ። የሆነ አንድ ነገር ዛሬ የሆነ ነገር ይከሰታል ሲባል በሆነች ምክንያት ነገሩ እያረዘሙት መጡና አሁን ላይ በቃ እኔ አሁን እውነቱን ለመናገር ድራማ ነው ብዬ እያሰብኩ ነው። በቃ እውነት ለመናገር የሆነ ሴራ የሆነ በቃ እንዴት ነው ነገሮችን ለማስተካከል ብለው የበለጠ ወደ ተወሳሰበ መንገድ እንዲገቡ እየሆኑ ነው እኚህ ልጆች። እኔ እንደዛ ነው የተሰማኝ ያለው እና ይሄ ነገር ግን አሁን እኔ እንደምንረዳው ከሆነ አብዛኛው ሰው ኤፋ ላይ ነው ጣቱን እየቀሰረ ያለው። ኤፋ ነው ይሄን ነገር ያደረገ ያለው ብለው እንዲያስቡ እየሆነ ነው። እኔ ኤፋም ለምን በዚህ ልክ እሱ ከዚህ ነገር ጋር መያያዝ እንደፈለገ አላውቅም። ዞሮ የሁላችንም ሀሳብ የአብርሽ ደህንነት ነው። አብርሽ ወደ ራሱ እንዲመለስ ነው። ይህ የምናውቀውን አብርሽን እንድናገኘው ነው። ማንም ሰው ከጤናው እንዲርቅ ማንም ይፈልጋል ብዬ አላስብም። ከዚህ ቀደም በጤና የምናውቀው ሲጫወት ሲስቅ የምናውቀውን ሰው ዛሬ ላይ በእንደዚህ አይነት መፈዛዘዝ ውስጥ ገብቶን ማንም ሰው እንዲመለከተው አይፈልግም። አሁን ነጥባችን ከሄርሜላ ጋር ይሁን ወይም ደግሞ ከሩታ ጋር ይሁን አይደለም። ሁላችን የእኛ ነጥብ አብርሽ መጀመሪያ ወደ ቀድሞ ማንነቱ መመለስ አለበት። አብርሽን ከዚህ በላይ ሳናጣው ወደ ራሱ ተመልሶ ነገሮችን ሶልቭ ማድረግ አለበት የሚል ነው በቃ ሁላችንም ጋር ያለው ሀሳብ። አሁን ግን ነገሩ እየተባባሰ እየመጣ ነው እና እውነት እዚህ ሀብል ላይ ከሆነ የአብርሽ እንዲህ የሚያደርገው መንፈስ የተቀመጠው እንዴ
ስንት ናቸው እንዴ? ተሰብስበው እኮ አንገቱ ላይ መበጠስ ይችላሉ አይደል እንዴ? በዚህ ልክ ለምንድን ነው በጣም ሚራክል ከእሱ አንገት ላይ ሀብል መበጠስ ሚራክል ምናምን አድርጋችሁ የምታስቡት? ወይስ ደግሞ ይሄ አብርሽ በእንደዚህ አይነት ማንነት ውስጥ ሁላችሁም እንዲቆይ ትፈልጋላችሁ? ወይስ የምታውቁት ነገር አለ? አይ አብርሽ ቆይ ትንሽ ተውኝ፣ እኔ ትንሽ መረጋጋት እፈልጋለሁ፣ በእንዲህ አይነት ሁኔታ ውስጥ መቆየት እፈልጋለሁ፣ ተመችቶኛል ይሄ ነገር ብሎ ነግሯቸዋል። ዞሮ ዞሮ ይሄ ነገር ደስ እያለኝ አይደለም። ነገ ጠዋት ይዞ የሚመጣው መዘዝ ከፍተኛ ስለሆነ በጊዜ ቢፈቱት ብዬ ነው የማስበው። ምክንያቱም እዚህ ጋር አሁን ከዚህ ሁኔታ ጋር በተያያዘ በጣም ብዙ ሰው አብርሽን ለማሸማቀቅና የአብርሽን ሁኔታ እየተከታተሉ ያሉ ሰዎች አሉ እና እነዚህን ሰዎች እድል መስጠት ነው ብዬ ነው የማስበው። እኔ ለማንኛውም ይሄን ቪዲዮ የሚመለከቱት ከሆነ ከሴጣን ጋር ጨዋታ ቢበቃቸው ይሻላል ብዬ ነው የማስበው። እኛ ከመንፈስ ቅዱስ ጋር እንኳን ለመቅረብ በምንሞክርበት ሁኔታ ውስጥ እንኳን እየሞከርን እንኳን ሰይጣን እየፈተነ ነው አይደለም። ወደ ሰይጣን በደንብ 3፣ 5፣ 10 እጥፍ እየቀረብንለት አይደለም። አሁን እኮ በፍቃደኝነት ተገዝቻለሁ፣ ለአንተ እሰግዳለሁ እንደማለት ነው። በቃ ያንተ ሁኔታ አንተ ተመችተኛል፣ ከአንተ ጋር መሆን እፈልጋለሁ ማለት ነው። በዚህ ሁኔታ ውስጥ መቆየቱ ሌሎቹም ደግሞ አብርሽ በዚህ ሁኔታ ውስጥ እንዲቆይ መፈለጋቸው፣ ወጥቶ ሪፍሬሽ እንዳያደርግ፣ ከወንድሙ ጋር እንዳያወራ፣ አይ እቤት ይሻላል ብለው እቤቱ ተከቶ እንዲቀመጥ መፈለጋቸው፣ አይ አብርሽ ካለው አሁን አብሮት ካለው ሰይጣን ጋር አብሮ እንዲቆይ መፍቀር ነው። እና ይሄ ነገር ጥሩ ነገር ይዞ ይመጣል የሚል እምነት የለኝም። እኔ ሲሆን ሰው የሰው ልጅ ሲፈልግ ከውስጡ ፈልጎ ፈቅዶ እኔ ከዚህ ልጅ ጋር ብሆን እውነት አፍቅሬያት ነው ፈልጊያት ነው ከዚህ ልጅ ጋር ብሆን ደስተኛ ሆናለሁ፣ ቀሪ ዘመኔ ግራ ጎኔ ነች፣ በቃ ደስተኛ ሆኜ እንድቆይ ታደርገኛለች ብሎ ፈቅዶ ሲመጣ ነው መልካም ነው ብዬ የማስበው። ፍቅር በልመናም የሚሆን ነገር እኮ አይደለም። ፍቅርን በእንደዚህ አይነት መንገድ በተወሳሰበ መንገድ ወይም ደግሞ በሰይጣናዊ መንገድ ማግኘት አይደለም። በሰይጣናዊ መንገድ ያገኘነው በሰይጣናዊ መንገድ እንደምናጣው ማመን አለባችሁ ሁላችሁ። ይሄ ነገር መልካም አይደለም። እናንተ እንደ መልካም ያሰባችሁት እስከ የትኛው እንደሚያዛልቃችሁ ሁላችሁም አታውቁትም። እኔ አሁን ሩታ ነች፣ ኤፍሬም ነው፣ ሌላ ሰው ነው ምናምን እያልኩ ማውራት አልፈልግም። እዚህ ነገር ላይ ልጁ የተመቸው ይመስለኛል ይሄ ነገር። እኔ አሁን በስተመጨረሻ እንዲሆን የምፈልገው ነገር ምንድን ነው? ሁሉም ተባብረው እንዴ ሩታ ባይኗ እኮ ታየዋለች። አብርሽ በደህና ሆኖ በእንደዚህ አይነት ሁኔታ ውስጥ እንዴ ምን ሆና ነው እሱ ደህና እንደሆነ አሁንም እያስመሰለች ያለችው ሩታ ራሱ? ወይስ እንዲሆን ነበር ቅልሽ? እኔ አሁን የምር ሩታ እጅግ በጣም ነው የምወድሽ። ላንቺ ያለኝን ስሜት ራስሽም ታውቂዋለሽ። ስትጀምር እኔ ከመጀመሪያ ፍቅሩ ጋር ከልጁ እናት ጋር እንዲሆን ነው የምፈልገው የመጀመሪያው ነገር። ምክንያቱም ሁሉም ሰው አብዛኛውም ሰው እንደዛ እንዲሆን እንደሚፈልግ አውቃለሁ። ለምን መሰለሽ? አንደኛ ልጅ ያለ አባት ማደግ የለበትም። ሁለተኛ ደግሞ እንዴት የልጅነት ፍቅር ነው በቃ የሁለታችሁ ጋር ያለው። ከዚህ ቀደም እኮ ያሳለፋችሁት ህይወት እጅግ በጣም ውብ የሆነ ውበት ነበር። ምንድነው ውብ የሆነ ጊዜ ነበር ያሳለፋችሁት። እናንተ እኮ የፍቅር ተምሳሌት ነበራችሁ። አሁን ላይ ግን በጣም ነገሮች ወደ ተወሳሰበ መንገድ የምትወስዱ እንዴት ነው? በፍቅር ማላገኘው በጸብ አገኛለሁ አስመሰላችሁት። በእግዚአብሔር ማላገኘው በሰይጣን አገኘዋለሁ እያደረጋችሁ ነው። ይኸውላችሁ በሰይጣን የሚገኝ ዘላቂነት የለውም። በእግዚአብሔር የሚገኝ የተሻለ ነው። ወይ ደግሞ አንቺ እውነተኛ ከዚህ ቀደም አብርሽ የጠላውን ማንነት አስወግደሽ በፊት በወደደሽ ማንነት ብትቀርቢለት የተሻለ ነው ብዬ ነው የማስበው። ኤፍሬምም ብትሆን ከሩታ ጋር የግድ እንዲሆን የፈለግበት መንገድ ምንድን ነው? እውነት ሄርሜላን ትወዳታለህ? ሄርሜላን እንዲለቅልህ ነው እንዴ? ይሄ ነው ፍላጎትህ? ልጁ በቃ አሁን የሁላችንም ፍላጎት እኮ አይደለም እዚህ ጋር የልጁ ፍላጎት ማዳመጥ አለብን። አይ በቃ እኔ ከሄርሜላ ጋር መሆን የምፈልገው ካለ በዚህ ልክ ልጁን እንዲጎዳ አድርጋችሁት አይደለም እኮ ከእሷ ጋር እንዲሆን መፍቀር ያለባችሁ። ልጁንም እኮ የልብ ትርታ ማዳመጥ አለባችሁ። እናንተ የግድ ያላችሁት መሆን የለበትም። ያን የመሰለ ልጅ አሁን ወደ ምን አይነት ሁኔታ ውስጥ እንዲገባ ነው ያደረጋችሁት?
ለማንኛውም እየተስተዋለ እያደረጋችሁት ያለው ነገር በጣም ሰይጣናዊ ነገር ነው። በጣም ደስ አይልም። በቃ ይህን ነገር ባትገፉበት ባትቀጥሉበት መልካም ነው። እንዴ አሁን ሜሪ የት ነው ያለችው? እንደዛ ስታጫፍር ልጁን ስትረሱ ስትከተው የነበረችው ልጅ ዳኒስ ተሰብስባችሁ አብርሽን አቢዩዝ ስታደርጉት የነበራችሁ የት አላችሁ? አብርሽ አሁን ለደረሰበት እውነት እንደዚህ ሆኖ ከሆነ አብርሽ እውነት የሆነ ጌም እየተጫወተ ካልሆነ እንደዚህ ሆኖ ከተገኘ ተጠያቂዎች እናንተ ናችሁ። እመኑኝ፣ እያንዳንዷ ያደረጋችሁትን ነገር ዋጋ ያስከፍላችኋል እና ብታቆሙ ይሻላል። በጊዜ ይሄ ሀብል ነው ብላችሁ ያሰባችሁትም ሀብሉ ከሆነ በጊዜ በቃ ከአንገቱ ላይ መንጭቃችሁ አስወጡ። እንዴ እናንተ እኮ በቁጥር ሁለት በልጧላችሁ 3-4 ናችሁ እኮ አይደል እንዴ? በቃ ይዛችሁት እንደዚህ ቢሆን መንጭቁት። ሀብል እያላችሁ እዚህ ጋር ልጁን ወደ አልሆነ መንገድ አትወሰዱት። እንዴ ውሸትም ሲደጋገም እውነት እየሆነ ነው እኮ እዚህ ጋር። ለማንኛውም ይሄ ነገር ስላላማረኝ ነው። አብርሽ ወደ ራሱ እንዲመለስ ከመፈለግ ነው። አብርሽን እንዴት ነው ወደ ተወሳሰበ ነገር ውስጥ ወደ ሰይጣን የሆነ ነገር ውስጥ አስገብታችኋል እና በምትችሉት መጠን ይህን ነገር ብታቆሙና ወደ ራሱ እንዲመለስ ብትጥሩ ነገ ጠዋት እንደነገርኳችሁ ከዚህ ቀደም እያልኳችሁ እንደሆነ በሚዛኑ ላይ እየመዘናችሁ ከሆነ የምር በፍጹም ልታልፉ አትችሉም በሱ። ለማንኛውም ሩታ ይህን ነገር ቆም ብለሽ ብታስቢበት መልካም ነው። የምር ነው የምልሽ። በደንብ ቤት እንደዚህ አፍነሽ አስቀምጠሽው የሆነ የሚጎበኛ አንበሳ አስመሰልሽው እኮ። እንዴ አብርሽ ማናገር ሲፈልጉ ትኬት እየቆረጡ እየገቡ እንዲጎበኙት እያደረግሽ እኮ ነው። እንዴ ልጁን እኮ አውሬ እያደረግሽው ነው፣ ብቻውን እያደረግሽ። ለትንሽ ንፋስ ይምታው፣ ታዩ፣ ልቀቂው። ከፈለገሽ እኮ ተመልሶ ይመጣል፣ ካልፈለገሽ በቃ ይሄድ። ለማንኛውም ይሄ የመጨረሻ ምንድነው ማስጠንቀቂያ ነው። ከዚህ በኋላ ላደርግ የምችለውን ነገር እኔ አላውቅም። ለማንኛውም በጣም አመሰግናለሁ የኛ ተወዳጆች፣ አብራችሁን ስለቆያችሁ ዋን ላቭ